መዋጋት እናቃለን። ጦርነት ምን እንደሆነ ማሳየት ይኖርብናል። አንሸነፍም። ሰሞነኛው መነጋገሪያ አለምሸት ደግፌ ናቸው። አለምሸት ደግፌ የተናገሩት ነገር አብይ አህመድ የማይደግፉት ነው። የኦህዴድ ብልጽግና ዘመን ከደርጉ የቀይ ሽብር ፍጅትና የ17 ዓመት ጦርነት የባሰ አውዳሚና ገዳይ እልቂት ያካሄደ መሆኑን የተናገሩት አለምሸት ጉዳዩን ያቀረቡበት መንገድ በብልጽግና ሰፈር ውስጥ መናወጥን መፍጠሩ እየተሰማ ነው። ጠቅላይ ሚኒስትሩ በእንጀራ የመጣህ ያሉ ይመስል ሰው ሰብሰብ ብሎ ስናገኝ በድሮን እንመታለን የሚሉት ኤታማዦር ሹሙ የምን ምቀኝነት ነው ብለው የተቆጡ ያህል የብልጽግና ቤተ መንግስት ብስጭት ላይ መሰንበቱ ታውቋል። ወትሮም ቢሆን ከብርሃኑ ጁላ ጋር የማይዋደዱት አለምሸት ደግፌ ፊልድ ማርሻሉ የሚመሩትን ሰራዊትና የጦርነት ህይወትን ከዚያ ከቀይ ሽብር 60 ሚኒስትሮችን በመግደል ገበያ ሙሉ ህዝብ በአውሮፕላን በመደብደብ የ11 ቢሊዮን ዶላር ሀብት አፍስሶ 17 መስከረሞችን በመዋጋት ከሚታወቀው የደርግ ዘመን ጋር በማነጻጸር የ5 ዓመቱ ከ17 ዓመቱ የባሰ ነው ብለዋል። ንግግራቸው ቁጣን ከቀሰቀሰ በኋላ እንዲህ ሲሆናል ብዬ አላሰብኩም ነበር፣ በተሳሳተ መንገድ የተረጎሙብኝና ያራገቡት ተቃዋሚዎቼ ናቸው የሚል ሙግት ይዘው ከጌቶች ፊት የቀረቡት አለምሸት ደግፌ ወያኔ ቆረጠብህን ማዕረግ መልሼልህ የኔን ዘመን ዘለፍህ የሚል ዘለፋ ከጠቅላይ ሚኒስትሩ እንደቀረበባቸው ቤተ መንግስተኞች ተናግረዋል። ወደ ስልጣን ከመጡበት ዕለት ጀምሮ የሰው ደም ማፍሰስን የወንበራቸው ምስ ያደረጉት ጠቅላይ ሚኒስትሩ ፈርሜ የምተኩሰው ነው በሚሉት ድሮን ሕፃን ሲገደል፣ ባሰማሩት ወታደር እናት ስትረሸን ኑ ለአስከሬናቸው ጥላ ይሆን ዘንድ ዛፍ እንትከል ሲሉ ይደመጣሉ እንጂ ፖለቲካዊ ውይይትና ሐቀኛ ድርድር ይደረግ፣ በአገር ውስጥ የተፈጸሙ ፖለቲካዊ ግድያዎችና ጅምላ ፍጅቶች በገለልተኛ አካል ይመርመሩ ሲባሉ አይስማሙም። የወንበሬ ምስ የህዝብ ልቂት ነው የሚል እምነት ያላቸው የሚመስሉት ጠቅላይ ሚኒስትሩ በእሳቸው ደረጃ ሚሊዮኖችን በጥቂት ዓመታት ውስጥ የገደለ የአፍሪካ መሪ የለም። እናም አለምሸት የደርግ ዘመንን የሚያስንቅ ገዳይ መንግስት በአሁኑ ወቅት በስልጣን ላይ እንዳለ ሲገልጹ ልክ ናቸው። እንዲያም ሆኖ አለምሸት ባለቆቻቸው አልተወደድላቸውም እንጂ የአሁኑ መንግስት ተጎጂና ተጠቂ ሌላው ሁሉ በጥጋብ ተወጥሮ ስልጣን ካላገኘው ሞቼ እገኛለሁ እያለ የሚዋጋ እንደሆነ በማድረግ ለመናገር ጥረዋል። ይህ ምን ያህል እውነት ነው የሚለውን መዳሰስ የዚህ ዝግጅት ትኩረት ነው። በእርግጥ የአገሪቱ ጠቅላይ ሚኒስትር አብይ አህመድ ባይሆኑ ኖሮ ይህንን ያህል ፍጅት በኢትዮጵያ ውስጥ ይከሰት ነበርን? በእርግጥ የሚያሸንፈውን ጦርነት በየተራራው እየለኮሰ ወጣትን ለፍጅትና ሀብትን ለውድመት የሚዳርግ በዚህ ልክ በአገር ውስጥ የሚጨክን ሰው ሊኖር ይችል ነበርን? የሚሉት ጥያቄዎች መነሳት አለባቸው። ለእነዚህ ጥያቄዎች የሚገኘው ምላሽ የአገሪቱ ጦርነቶች ባለቤት ማን ነው? ለምንስ ይካሄዳል? የሚለውን ለመገንዘብ ይረዳል። ብልጽግና ፈጠርኳቸው የሚላቸው ኢኮኖሚያዊ አሃዞች በዓለም ባንክ ሪፖርት ላይ የሌሉ፣ በአይኤምኤፍ ደብተር ውስጥ የማይገኙ፣ አፍሪካ ልማት ባንክ የማያውቃቸው ናቸው። ዓለም የመዘገበላቸው በየቀኑም የሚዘግብላቸው ግን በየቀኑ የሚገድሉትን ሰውና በየጊዜው የሚፈጥሩትን ጦርነት ነው። ለአብነት ሰኔ 2013 ጦርነት አቁመው ወደ ድርድር ይግቡ፣ ወደ ሰሜን ኢትዮጵያ የሚሄድም እርዳታ አይከልክሉ የሚል ዓለም አቀፍ ትችት ሲቀርብባቸው መንገድና መሰል ልማት ትቼ እዋጋለሁ እንጂ ይህንንስ አላደርግም፣ ከመንገድ ልማት መዋጋት ቅድሚያ የምሰጠው ነገር ነው ሲሉ ተደምጠዋል። እኛ መንገድ የምንሰራው ኢትዮጵያ ካለች ነው። ሌላ ግንባታ የምንገነባው ኢትዮጵያ ካለች ነው። ኢትዮጵያ ከሌለች ቅድሚያ የሚሰጠው ለዚህ ጉዳይ ሊሆን ይችላል። በጠቅላይ ሚኒስትር አብይ ቋንቋ ኢትዮጵያ ማለት እሳቸውና ስልጣናቸው ናቸው። ይህንንም በተደጋጋሚ ብለውታል፣ አሳይተውታል። መከላከያን መንካት ኢትዮጵያን ማፍረስ ነው። የተመረጠን መንግስት መንካት ኢትዮጵያን መንካት ስለሆነ በመቶ ሺዎች እንተላለቃለን ወዘተ ሲሉ እኔ ማለት ኢትዮጵያ ነኝ ማለታቸው መሆኑን ኖረውም ተናግረውም አስመስክረዋል። መንገድ የምንሰራው ኢትዮጵያ ካለች ነው ሲሉም መንገድ የምንሰራው መጀመሪያ ስልጣኑን ስንከርምበት ነው ብለው የትኛውንም ወጣትና ሀብት ሊማግዱት ይዝታሉ። ከ2 ዓመት በፊት 10 ቢሊዮን ዶላር ለልማት የተያዘ ገንዘብ መድቤ እዋጋችኋለሁ እንጂ እኔንስ አታሸንፉኝም፣ ወደብ ካላመጣችሁ በልቻችሁ አመጣዋለሁ ወዘተ እያሉ የተናገሩት ደግሞ የአማራ ክልል ጦርነትን ከጀመሩ በኋላ ነው። አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል። ዛሬ ኢትዮጵያ ካፒታል ፕሮጀክቷ ከ10 ቢሊዮን ዶላር በላይ ከቸገራት በህልውናዋ ከመጣ እነዛን ፕሮጀክቶች አዘግይታ ራሷን ትከላከላለች ማለት ነው። በእርግጥ ይህ ንግግራቸው አስደንጋጭ፣ አስፈሪና አሳሳቢ ነው ሲባል የብልጽግና ምዕመን የሚገባው አይደለም። ግን የሚያስደነግጠውም የሚያስፈራውም ሆነ አሳሳቢ የሚሆነው ይህንን ንግግራቸውን ለመጀመሪያ ጊዜ ለሰማ ሰው ነው። እንዲያም ሆኖ እሳቸው ፕሮጀክት አጥፈው ስለመዋጋት
ግንባታ አቁመው ስለመግደል፣ ትምህርት ቤት ዘግተው ወጣት ለጦርነት ስለመመልመል፣ ቴሌኮም ሸጠው ድሮን ስለመግዛት ወዘተ ሲያወሩ 5፣ 6፣ 7 እና 8 መጋቢቶች አልፈዋል። ጠቅላይ ሚኒስትሩ አገር የማስተዳደር ችሎታ እንደሌላቸው፣ ህዝብ ለመምራት የሚያስችል አቅምም እንደሌላቸው፣ ኢትዮጵያን የምታክል ሀገር አቻችለው የማስተዳደር ጥበብ እንዳልታደሉ በመጥቀስ የተቻቸውንም የተቃወማቸውንም ሲያስገድሉበት የከረሙበት ጉዳይም ይሄው ነው። አለምሸት ደግፌ ጦርነት ትተን ልማት ብንሰራ ኖሮ የት በደረስን እያሉ በደርግና በብልጽግና ዘመን ያለውን ውድመት ሲያነጻጽሩ ቢደመጡም አብይ አህመድ ግን አገሪቱ የምትሰራውን መንገድና ግድብ ትቼ ለጦርነት አውለዋለሁ፣ እዋጋለሁ ይላሉ። ይህንኑ የእሳቸውን ስልጣን ለመጠበቅ ለ1 ዓመት ወይም ለ5 እና 6 ዓመት ሳይሆን ለ10 እና 20 ዓመታትም እንደሚዋጉ ይናገራሉ። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ልክ ነዎት ክቡርነቶ። ተገደውም ተታለውም የሚማገዱ ወጣቶች አሉ። የኢትዮጵያ መንግስታት ጠብቀው ያቆዩቸው ኩባንያዎችና ሀገራዊ ሀብቶችም እስካሉ ድረስ ክላሽና ጥይቱም አይቸግርም። በዚህም ላለፉት 8 ዓመታት አዋጉን እኮ። እርስዎም ሆኑ ዘመዶችና ሹሞቹ የማይሞቱበትና የማይቆስሉበት ጦርነት እስከሆነ ድረስ ተኳሽም ተተኳሽም አይቸግሮትም። እንደነገሩን 20 ዓመት የሚያዋጉን ከሆነ 12 የውጊያ ዓመታት ይቀሩናል ማለት ነውን? የሚሉትን ጥያቄዎች አሰላስለን ሳንጨርስ ሐሳቡን በሚገባ ያብራሩታል። ግማሽ ሚሊዮን የሚደርስ ሰራዊት በጥቂት ሳምንታትና ወራት ከጥቂት ክልሎች ብቻ አሰማርቼ ማውጣት እችላለሁ ይላሉ። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት፣ በ2 ሳምንት፣ በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አለ ኦልሬዲ። ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በ1-2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። የኢትዮጵያን አርሶ አደርና የድሃ ልጅ በዚህ መርህ የሚማግደው አገዛዝ በጦርነት አዙሪት ውስጥ አስገብቷል አገርን። በ100 ሚሊዮን ህዝብ 1 ሚሊዮን ቢማገድ በጀቱም $10 ቢሊዮን ልማት ቀርቶ ለውጊያ ቢመደብ ሟችም ተተኳሽም አይቸግርም። እናም ከጠቅላይ ሚኒስትሩም ሆነ ከምክትላቸው ከኤታማዦር ሹሙም ሆነ ከተከታያቸው አሊያም ካገኘው ተሻገር ወይም ከሽመልስ አብዲሳ ቤተሰብ የሞተና የዘመተ ባይኖርም መርዷቸው ለቤተሰብ ይደርስ ዘንድ ያልታደሉ ምስኪኖች ግን በየቀኑ ያልቃሉ። ከ2 ዓመታት በፊት በቢቢሲው የእንግሊዝኛ አገልግሎት ላይ የተነበበው ሪፖርት እንዳለው በትግራይ ጦርነት ውስጥ ብቻ 520,000 ሰራዊት ተገድሏል ወይም ጠፍቷል። ይህ ጠቅላይ ሚኒስትሩ ቢያንስ መተኮስ ይችላል ያሉትን የኢትዮጵያ አርሶ አደርና ተደራጅቷልና ጠራዋለሁ ያሉትን የክልል ልዩ ኃይል ሳይጨምር ነው። የክልል አድማ በታኝ ሚሊሻና መሰል ታጣቂ ኃይል እንደ ሰውም ተቆጥሮ ስለማያቅ በሃጫሉ ሸለመ ደብተርና በብርሃኑ ጁላ ፔሮል ላይ አይመዘገብም። አለምሸት ደግፌ ይህንን ያህል ሀብት ምናለ ለዩኒቨርሲቲ መስሪያ ውለኑ በነበረ እያሉ በደርግና በብልጽግና ዘመን የተካሄደውን ውጊያ ቆጥረው ይቆጫሉ። ጠቅላይ ሚኒስትሩ ደግሞ የአገር ልማት ትተን 1 ሚሊዮን ወጣት እናሰማራለን ይላሉ። እነዚህን ወጣቶች በዩኒቨርሲቲ ገብተው ዲግሪ እንዲይዙ በሙያ ማሰልጠኛ ገብተው እንዲመረቁ ፍላጎት እንደሌላቸው ሲገልጹ ደግሞ ዩኒቨርሲቲዎችን አልገነባም፣ ተማሪዎችም ወደ ዩኒቨርሲቲ አይገቡም እያሉ የትምህርት ማቋረጥና የመጣል ፖሊሲ ይተገብራሉ። እሳቸውም አይደብቁም፣ ውጊያ እንችላለን የሚለውን ግን በአጽንኦት ይናገሩት።